አንዳንዶቹ ጋላዎች እንደዚህ መተው እናንተ ነፍጠኛ yes ነፍጠኛ ነን እንደ በደንብ ንፍጣም ከመሆን አይሻልም እንዴ አትያን ጨራር ገደው ታሌ ቡኤ ይሮን ታሌቡ አቺ ኳሰት በኔ ሁንዲ ሳኒቱ እኒስ ይመዳኤ እኒስ ፊጌ በቀቴ ይሮ ከናቱ ሁንዲ ሳኒቱ መኪና ገተኒ በቀተኒ ራሳስን ቀቡ ራሳሰ ሙራሳ ገምተተ ጉዶ ሳን ሆርዶፉን ጎኔ ነዱራስ በከንዲኒ መተከኘት ይደራሩ ገምተ አስተምሩ ነፍጠኛ ምንም እንዳትፈሩ ተሳዳቢዎችን በደንብ ሰደቧቸው በመሬት ላይ እየተገረፈ ነው በደንብ አርጉ ሸኔ ነው አማራን ያረደ ያለው ሸኔ ነው ሲል ነበር መጨረሻ ላይ ሸኔ ራሱ ሸኔ ሆኖ አገኘ ነው መንግስት ራሱ ሸኔ ሆኖ ተገኘ እንጂ አንተ ደግሞ ራሱ ሸኔ ሆኖ አገኘ ነው ሸኔ የሚባል የለም ከተማ ሸኔና የጫካ ሸኔ ሆኖ ተገኙ ዋናው የሸኔዎቹ አዛዥ እሱ ሆኖ ተገኘ ሞኙን ሸውድዛ እና ይቅርታ ሰላም ሳሚሻ መሳሪያውን አታሳይ እንዳይዘጋ አካውንትን እንዳይቀጣ ይቅርታ ሰላም ሳላችሁ ወደ ዝም ብዬ ስለገባው ይቅርታ ወደ አማራ ልጆች እንደናችሁ ዳና ናችሁ የአማራ ልጆች ግን ለምን ነው ከውጭም ያላችሁም ከውስጥ ያላችሁ ኮምፕሊክ አርጉ ማለት ነው አንዴ እስካሁን ድረስ ምንም የተደረገ ነገር የለም yes በዛው አጋጣሚ ደግሞ እዚህ ጋር የምታዩት በቪዲዮ ፋኖ ሳሚ ወንድማችን መሬት ላይ ያለ ነውና ፎሎ አድርጉት ውስጥ እየገባችሁ አካውንቱ እንዳይዘጋበት ኮፒ ሊንክ ሼር አድርጉለት ማለት ፈልጋለሁ ቀጥሎ አሁን ሂድበት አቢሲኒያ እና እኔ ማለት የምፈልገው ቅድም የሆነ ነገር ሰምቻለሁ እኔ ደግሜ እናገራለሁ ሶሻል ሚዲያ ላይ የምናወራው ወሬና መሬት ላይ ያሉ ጀግኖቻችን የሚያወሩት ወሬ ይለያያል የፋኖ ትግል ለአማራ ህልውና ነው የፋኖ ትግል የአማራ ህዝብ በሁለት እግሩ እንዲቆም ነው የአማራ እናትን ባማበስ ነው የአማራ እህት እንዳትደፈር ነው የፋኖ ትግል አንድ ፋኖን መናገር ማይጠበቅበትም ምክንያቱም የፋኖ ትግል ብሔር ብሔረሰቦች ይጠብቁታል ለብሔር ብሔረሰቦች ዋስትና ነው የፋኖ ትግል ለኢትዮጵያ ዳር ድንበር መከበር ነው የፋኖ ትግል መጀመሪያው ለአማራ ቢሆንም የአማራ ህልውና ቢሆንም እኔ ግን የፈለኩትን መናገር መብቴ ነው አማራ ነኝ ኢትዮጵያዊም አይደለሁም አማራ ብቻ ነኝ ባሁን ሰዓት እኔ ሳልድን ቤቴን አይደለም ማድነው እኔ ነፍሴ መቅደም አለበት መጀመሪያ እኔ ተመቻቸልኝ ብዬ ዝም ብዬ አልተኛም ስለ ወገኔ ያሳስበኛል ይጨንቀኛል ያመኛል የወገኔ የእህቴ መደፈር የአባቴ መደፈር ምስኪኑ ገበሬው ምንድነህ ማነህ ጠቅላይ ሚኒስትሩ ማን ነው ብትሉት ስሙን የማያውቀው ስለ ጠቅላይ ሚኒስትር ምንነት ራሱ የማያውቀውን ነፍጠኛ እያሉ ያሰቃዩ ይገሉታል ህፃናቶችን ሲደፍሩ የነበሩ አዛውንቶችን ሲያሰቃዩ የነበሩ ጸጉራቸውን አስረዝመው ድል አደረግን ብሎ ተማርኮ ገባ ማን ነው የ5 ዓመት ህፃን ልጅ አይሸወድም አማራን በብልጠት ማሸነፍ አይቻልም አማራ በየዋነቱ ኢትዮጵያ የምትል እንጉልፏ ተኮ ልትኖር ትችላለህ አሁን ኢትዮጵያ የምትባል ፈርሳለች በፋኖ ትግል ግን እንደገና እንደ አዲስ ትንሳኤ እንደ አዲስ ትበሰራለች ኢትዮጵያ ዳውን ኢትዮጵያ አውቶ ኦሮሚያ ሲል የነበረው ሁላ አሁን ኢትዮጵያዊ ነኝ ይላል የታባክ ታቃታለ አንተ ኮመሪ ኢትዮጵያኛን አትመስልም ኢትዮጵያ እኛም እሷን አትመስልም ብሏል ቃል በቃል እኮ ተናግሯል የኦነግ መስራቹ ኢትዮጵያኛን አትመስልም እኛም እሷን አንመስልም ምን ማለት ነው ይሄ ኢትዮጵያን ተጭነን ለኦሮሞ ሰርተናል ብሏል የኦነግ መስራቹ ስለየትኛው ነው እናት እየተገደለች 500 ሺህ ቤት አዲስ አበባ እንደፈረሰ ካመኑነት ሰዎች በሚሊዮን ነው የፈረሰው ማለት ነው 68,000 የሰመጉ 68,000 ወለጋ ላይ ሞቷል ብሎ ካመነ 50% የሰመጉን ወጭ የሚሸፍነው አሸባሪው መንግስት አብይ አህመድ ነው ስለዚህ በሚሊዮን የሚቆጠር አማራ ተገሏል ማለት ነው ወለጋ ላይ የጭንቁስል የሚል መጽሐፍ አይቼ ነበር 670 የሚሆን የውሸት ትርክት መጽሐፍ ተጽፎበታል አማራ ምናምን የሚል እና ወደ 650,000 አማራ ተገሏል ቀጣፊ እሱን ራሱ አላምነው
በመለስ ዜናዊ እኮ 5.7 ሚሊዮን አማራ ጠፍቷል ነው ያለው። ይሄኛው ደግሞ የጭንቁስል የሚባለው ምን ይላል? 650 ሺህ ሳሚዬ አስገባው ማለት ነው። ከታች ያለው ወንድማችን ማለት ነው። ዲኤስ የሚለው ልጅ አስገባው እና እኛ አማራዎች ማንንም በድለን አናቅም፣ ወደፊትም አንበድልም።